እንዴት ኮሜዲያን እሸቱን አይዞ ማለት ያቅተናል? እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ በውስጡ ያለውን ሐዘን ፈገግታ ለመሸፈን እየሞከረም ለረጅም ጊዜ በዩቲዩብ ላይ ብዙ ስራዎችን በመስራት እና ለብዙ ሰራተኞች እድልን በመፍጠር የዶንኪ ቲዩብ አሁን ላይ እንደደከመው እንዲሁም ከዚህ ቀደም በሚሰራው ልክ መስራት ባለመቻሉ አሁን ላይ ከሚገኙ ሰራተኞች ከ30 በላይ ሊቀነሱ መሆኑን የዶንኪ ቲዩብ ባለቤት እና መስራች የሆነው እሸቱ መለሰ በቲክቶክ ቪዲዮ በመምጣት እርዱኝ ማለቱን የማይዘነጋ ነው። ታዲያ ይህንንም ተከትሎ ብዙ ሰዎች ያዘኑለት መሆኑን እና ሊረዱትም እንደሚፈልጉ የገለጹለት ነበሩ። ታዲያ በዚህ ጉዳይ ላይም ለሌሎች ደግሞ በሌላ መልኩ ሐሳባቸውን አስፍረውለታል። እሸቱ መለሰ ትላንትና አንተ የምታጠፋ እንዲሁም ብዙ የኢትዮጵያውያን ሕዝብ ያዘኑብህ ሰው ነህ። አብሶም በቅርቡ በባምቢ ሀበሻ ላይ የፈጸምከው ድርጊት በእጅጉን አሳዝኖናል። እኛ አሁን ካጠገብ አንቆምም ስንልህ ጠልተንህ ወይንም ልንረዳ ሳንፈልግ ቀርተን አይደለም። አንተ የትላንትናው ጥፋትን ማመን አለብህ፣ ይቅርታ ልትጠይቅ ይገባል ብለውታል። ታዲያ ይህንንም ተከትሎ እሸቱ መለሰ በትላንትናው ዕለት የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም፣ ችግር የለውም 31 ሰራተኛ ቢባረር ማለት ይህንን ተናግሮ ነበረ። ታዲያ ይህንንም የተመለከቱ ሰዎች በእጅጉኑ ብስጭታቸውን እንዲህ ሲሉ ገልጸውለታል። አንተ እጅጉኑ ብዙ ማስታወቂያዎችን የሰራ እንዲሁም በገዳማት እንቅስቃሴ ስታደርግ እጅጉኑ ብዙ ክፍያዎችን እንደምታገኝ ይታወቃል። በሚሊዮኖች መሆኑን እያወቅ ዛሬ እንዴት ይህንን ጊዜ ማለፍ አቃተ? ከዚህ አልፈም በብስጭት ለመግለጽ ወደድክ? የራስን እውቅና እየጠፋ ስለሆነ ያስታውሱኝ ቪዲዮ እንጂ በፍጹም የእርዳታ እንዳልሆነ ያስታውቃል ሲሉ ብዙ ሰዎች ሐሳብና ብስጭታቸውን በሐሳብ መስጫ ሳጥን ስር ውስጥ እያሰፈሩለት እንዲሁም ደግሞ በቪዲዮ በመገኘት እየገለጹለት ይገኛል። ይህንንም ተከትሎ ደግሞ ብዙ ሰዎች ደግሞ በሌላ መልኩ ሐሳብና አስተያየቶቻቸውን ገልጸውለታል። ሌሎች ደግሞ የሰው ልጅ ሁሌም ጥፋትን ያጠፋል፣ ያበላሻል፣ ነገር ግን በዛ ጥፋቱ ሁሌም ይኖራል ማለት አይደለም። ከትላንትናው ተምሮ በአዲስ ህይወት ይመጣል። ታዲያ ለእንደዚህ ያለ ሰው ፍቅርን እንጂ ጥላቻን መልካም አይደለም። እንግዲህ እሸቱ መለሰ ትላንትና ጥፋት እና ብልሽቶች ሊኖሩበት ይችላሉ። አሁን ደግሞ ለረጅም ጊዜ የለፋበት እና የደከመበት የዩቲዩብ ቻናሉ እንደደከመ እና ሰራተኞች ሊቀነሱ መሆኑን ተናግሯል። ታዲያ ይህ ሰው ትላንትና አጥፍቷል፣ አሁን አገኘን ከማለት አብሮነታችንን እናሳየው፣ እንደግፈው እና በትላንትናው ጥፋቱ እሱ ራሱ እንዲረበሽና እንዲሁም ደግሞ ጥፋተኛ መሆኑን እንዲያምን ማድረግ እንችላለን። እኛ ኢትዮጵያውያን የፍቅር እንጂ የጥላቻ እንዳልሆንን እንዲሁም ደግሞ ለገፋን እኛ አቅራቢ እንደሆንን ማሳየት እንጂ ገፍተህናልና እኛም እንገፋለን ማለት ሳይሆን አጥፍተሃልና እኛም አሁን እናጠፋለን ማለት ሳይሆን አጥፍተሃል፣ ነገር ግን አሁን አንተ እንደደከመክ እንዲሁም ደግሞ ልትወድቅ እንደሆነ ስትነግረን ይሄው በፍቅር ያዝነ ማለት አለብን ሲሉ አንዳንድ ሰዎች ሐሳብና አስተያየቶቻቸውን በሐሳብ መስጫ ሳጥን ስር አስፍረዋል። ታዲያ ይህንን ጉዳይ ተከትሎ ለእናንተም እኛ ይህንን ምርጫ አቀረብንላችሁ። እናንተስ በእሸቱ መለሰ ጉዳይ ላይ ምን ትላላችሁ? ያላችሁን ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስፍሩልን እንላለን። እንዲሁም ለኢሳኮር ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንደነዚህ ያሉ መረጃዎች በፍጥነት እንዲደርሳችሁ የደውል ምልክቷን እንዲሁም ደግሞ ሰብስክራይብ ማድረግ እንዳይዘነጋ እንላለን። ለወዳጅ ዘመዶቻችሁም ላይክ ሼር በማድረግ ይህንን ቪዲዮ ለብዙ ሰዎች ያድርሱት እንላለን። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበረ። ከወዲሁ ተሰናበትናችሁ። ቸር ሰንብቱ።